አሁን እንጀራ የለም። እንጀራ ቢኖር ያው ቅዝቅዝ ያለ ነው እንግዲህ ሊያሞቅልኝ ነው። አሁን እሱ ነው የሚያሞቅላችሁ። ሁሉን ነገር የያዛችሁ ልጃችሁ ነው። እንግዲህ ማን ይዘኛል? አብሽር እናትህ እየጦርክ ነው አይደለ? እንዴት ነው የሚያግዝ ሰው አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቻችን ዛሬም ረመዳን ዚያራችን ከአንድ እናታችን ቤት ተገኝተናል። ተመልካቻችን ዛሬም የመጣንበት የእናታችን ቤት እንግዲህ አሁን በፊት ከ2 ዓመት በፊት ነው ቪዲዮ ሰርተን የምናውቀው። ይሄን የምታዩትን ቤት ጭምር አስመርገንላቸው ነበረ። በአንድ ቀን በመኪና አደጋ 2 ልጆቻቸውን አጥተው በዛ ምክንያት እንግዲህ በሽታ ላይ ወርቀው ታመው ነበረ። ታውን በፊት ቪዲዮ ሰርቼላቸው ዩቲዩብ ላይም ጭኜው ያሉበትን ነገር ነግሬያችሁ ነበር። ዛሬ ደግሞ ልክ እንደዛው ያው መንቀሳቀስ ይችላሉ። የዛን ጊዜ ሽንኩርት ምናምን ይነግዱ ነበረ። እንደዛው ህይወት ላይ ናቸው። እስኪ ዛሬ ሄጄ እነሱን ልዘይራቸው ብዬ አስቤ ቤታቸው መጥቻለሁኝ። ቤታቸው ስመጣ ደግሞ ሌላ ነገር ነው የገጠመኝ ማለት ነው። እስኪ እንግዲህ ወደ ውስጥ ገብቼ የእናታችንን ሁኔታ አሳያቸዋለሁ፣ ምን ላይ እንዳሉም አሳያቸዋለሁኝ። እስከ ቪዲዮአችን መጨረሻ ድረስ ተከታተሉን ማለት ነው ተመልካቾቻችን። እነዚህን እናትና መሰል እንደነዚህ አይነት እናቶችን ማገዝ የምትፈልጉ እና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እኛ ደግሞ ቤታቸው መተን ቪዲዮ ሰርተን እናንተ ያዘዛችሁትን ነገር ለነሱ ይዘንላቸው ቤታቸው ድረስ መተን አስረክበናቸው እንመለሳለን ማለት ነው ተመልካቾቼ። ስለዚህ እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። የምታዩት ሁኔታ ነው እየኖሩ ያሉት። እዚህ የምታዩት ቤት ውስጥ ነው። ይሄንኛው አንድ ክፍል ነው። በዚህኛው ውስጥ አንድ ክፍል አለ። እሱንም ውስጥ ዶዬ አሳያቸዋለሁ። እናታችን አሁን እነሱ ጎን ያለው አንድ ልጃቸው ብቻ ነው። እሱም ወንድ ልጅ ነው። እንደምታዩት አሁን እዚህ ጋር ብረት ድስት ተጥዷል ማለት ነው። አስራ አካባቢ ነው ሰዓቱ። አሁን ከዞር በኋላ ነው ያለ ነው። ስለዚህ ብረት ድስት ጥዶ ምግብ እየሰራ ነው የሚገኘው። እስኪ ወደ ውስጥ ገብተን እናታችንን እንግዲህ በምን ሁኔታ እንዳሉ ማንስ እንግዲህ እንደያዛቸው እንጠይቃቸዋለን። ሰላም አለይኩም፣ እንዴት ናችሁ? አረኔ ያመኛል፣ ሐኪም ወስደኝ አጣሁ፣ ሕክምና ወስደኝ አጣሁ። ቆያችሁ እንደዚህ መሬት ላይ ከቀራችሁ? ኧረ አንድ ቆየሁ፣ ወር ሆነኛል። አንድ ወር? አዎ። መንቀሳቀስ ከተዋችሁ በፊት ንግድ ምናምን ትሞክሩ ነበር አይደለ? ኧረ ገበያ ነበር ሙሉ። መንቀሳቀስ አትችሉም? መሬት ነው በቃ እንደዚሁ መኝታ ላይ ነው። ልጁ ተላነሳኝ አልነሳም። አሁን እሱ ነው በቃ እናንተን የሚይዛችሁ? አዎ። አሁን እንግዲህ ጎረቤት ማታ እንጀራ አንጥቶልኝ፣ አሁን ደግሞ ማን ያንጣልኝ? በጎረቤትም እንጀራ እያመጣልኝ ነው። እሱ መጋገሪያ ወንድ ነው፣ ያው ልጁ ነው የሚያመጣልኝ። እንግዲህ ተመልካቾቻችን እንደምታዩት ይሄ እናታችን የተኙበት ክላስ ነው። ወንድማችን ደግሞ የነሱ ልጅ እዛ ጋር በምታዩት ሁኔታ ምግብ እያሞቀላቸው ነው የሚገኘው ማለት ነው። ስለዚህ እኒህን እናት ከአንድ ወር በፊት ነው እንግዲህ አልጋ ላይ እንደዚህ የቀሩት። እኔ የማውቀው ትንሽ እንደሚንቀሳቀሱ ነው፣ እንደሚቸግራቸው ብዙ ነገር እንደሚቸግራቸው አውቃለሁ። ቢሆንም ደግሞ ገበያ ይውሉ ነበር። ገበያ ትውሉ ነበር አይደለ? ጨፋ ነው አሞኝ የመጣሁት ተጨፋሮ ቤት። ከዛ ከመጣችሁ በኋላ ሐኪም አልሄዳችሁም? ማን ወሰደ? ሰው አጣሁኝ፣ ገንዘብም አጣሁኝ። ሐኪምማ በህድ ዲን ነበር፣ ሐኪም ወስደኝ አጣሁ። እንግዲህ እንደምታዩት ነው። ታሁን በፊት ስለነዚህ እናት ነግሬያቸዋለሁ። ድጋሜ ለመንገር ያክል እነዚህን እናት እንግዲህ ልጆች ነበራቸው፣ በጣም ጎበዝ ልጆች ነበራቸው። አላህ ነው የሰጠንን ነገር መልሶ የሚወስደው። ስለዚህ አላህ ወደ አኺራ በአንድ ቀን ወስዶባቸዋል ማለት ነው። ከዛ ወዲህ ነው የነዚህ እናት ህይወት እየከበዳቸው የመጣው። እንግዲህ እኔም እንደሰማሁት አሁን ላይ ደግሞ በበሽታ ተይዘው እንደዚህ መውደቃቸውን እውነቱን ለመናገር ምንም የማውቀው ነገር የለም። እኔ ዛሬ እንደማንኛውም ሰው የረመዳን ዚያራ ለመዘየር ነበር የመጣሁት፣ ግን መጥቼ እዚህ ሳይ በጣም ከባድ ሁኔታ ላይ ነው ያሉት ማለት ነው ተመልካቾቼ። ስለዚህ ቤታቸው ምግብ የሚሰራላቸው እንኳን የለም። አንድ ወንድ ልጅ ነው ያላቸው። እሱም ወንድ ልጅ እንግዲህ ምግብ ሰርቶ ለነሱ ለማቅረብ የበሰለ ካልሆነ በስተቀር ሰርቶ ማቅረብ አይችልም እንጂ። አሁን እዚህ ጋር ሞሰብ አለው። ይሄ እንጀራ አለው፣ ፍርፋሪ እንጀራ ነው እንግዲህ እንደምታዩት ተመልካቾቼ፣ የተፈረፈረ እንጀራ ነው። ለማጋገር ሞክረው ነበረ። ይሄ እዚህ ጋር የምታዩት እንጀራ ነው እንግዲህ ቤታቸው ያለው። አሁን ደግሞ ለእናንተ ነው አሁን እየሰራ ያለው። አዎ እያሞቀልኝ ነው። እሱማ ጾመኛ ነው። እሱ ጾመኛ ነው፣ ለእናንተ እያሞቀ ነው። አዎ። እስኪ
እስኪ እንግዲህ ወንድማችንን ደግሞ ትንሽ ነገር እስኪ እሱ ጋር ላውራ ማለት ነው። እናትህን እየጦርክ ነው አይደለ? እንዴት ነው የሚያግዝ ሰው አለ? እንግዲህ ደህና ነን አልሐምዱሊላህ። አሁን አንተ ሆነህ ምግብ የምትሰራላቸው? ጎረቤት እያመጡልን ነው። ጎረቤት ያመጣውን ነው። እሺ አንተሳ ስትጾም በምንድን ነው የምታፈጥረው? በዙ ለነሱ በምትሰራው የምታፈጥረው በዙ ነው። ማሰሪያሳ ያመጡልን ማሰሪያ ሰዎች ናቸው የሚያመጡላችሁ። እንግዲህ ተመልካቾቼ ወላሂ እውነቱን ለመናገር በጣም ነው የሚከብደው። ሴት ልጅ ነበረች እንግዲህ ለእናት መድኃኒት ቢሆንም እንግዲህ ይሄ ወንድማችን በቻለው አቅም ለእናታችን እየለፋ ነው። እሱንም እንግዲህ አላህ ጀዛውን ይክፈለው። እሱም ያው ሙሉ ለሙሉ የዛን ያክል ጠንካራ ሆኖ አይደለም ያመዋል። ያንንም ሆኖ እንግዲህ በቻለው አቅም እናቱን ለማስደሰት እየሞከረ ነው። ከመንደር የሚመጣለትን ምግብ በዚህ በምታዩት መልኩ እንግዲህ እያሞቀ አሁን እዚህ ጋር እንግዲህ ከሰዎች ቤት የተላከላቸው ነው እያሞቀላቸው ያለው። በዚህ በምታዩት መልኩ አሙቆ ለእናታችን ይሰጣቸዋል። ስለዚህ እነዚህ ቤተሰብ እንግዲህ እዚህ ሁኔታ ላይ ነው ያሉት። በጣም ነው የሚከብደው። እነዚህን ቤተሰብ ማገዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እንደምታዩት እነዚህ እናት የተኙበት ቦታ ይሄ የምታዩት ፍራሽ ነው። ፍራሹ ራሱ በአንድ በኩል መሬት ሆኖ ምንጣፉ ጋር ተነካክቷል ማለት ነው። መታከም ያስፈልጋቸዋል። ቅድምም ብለውኛል። ሐኪም ቤት አልሄዳችሁም? ማነው ሰዲ ሐኪም ቤት አሁን ብትሄዱ ምናችሁ ላይ ነው ህመሙ ያጋጠማችሁ? በዚህ በኩል ይሄ እላችሁ ላይ ነው የሞተው። እንግብግብ ነው የሚያረቀጥል ወተት ተመንደር እየለመንኩ ትንሽ ትንሽ ያንስጠጣ ትንሽ በረድ ወሩ ሄኒ ይገዛኛል። ይሄማ ቢለቀኝ ይተወኛል። በዚህ ነው የሚለበልበኝ። ምግብ ሰዎች ካላመጡላችሁ ገዝታችሁ የምትበሉበት ነገር አላችሁ? ኧረ የለንም። 10 ሳንቲም የለንም። እንግዲህ ተመልካቾቼ እኔም እንግዲህ ዛሬ በሳውዲ አረቢያ የሚገኙ እህቶች የሰጡኝ ነገር አለ። እስኪ እንግዲህ ለእናታችን እዛ አንጥቼ እሰጣቸዋለሁኝ። አሁን ቂጣ መጋገር ይችላል ልጃችሁ? ይችላል። ቂጣ ሲጋግራል። ቂጣ ይጋግራል አይደለ? ይሄው በሳውዲ አረቢያ የሚገኙ እህቶች ናቸው። የባኒ ዱቄት 5 ኪሎ ለቂጣ ለምናምን እያደረገ ይሰጣቸዋል ኢንሻአላህ። ይሄው ተመርም ይዘንላችሁ መተናል። ሱካር፣ ይሄው ምስር 2 ኪሎ ምስር ይዘን መተናል። ሩዝም 3 ኪሎ ከግማሽ ይዘን መተናል። ይሄንንም ኢንሻአላህ ሰርቶ ያብላችሁ። እሺ ቡና አስተጣጣላችሁ? አዎ እጠጣለሁ። ይሰራላችኋል? ያፈላላችኋል? አዎ ይሄው ቡናም ይዘንላችሁ መተናል ኢንሻአላህ። በቻለው አቅም ያፍላ። ዘይትም 3 ሊትር ይዘንላችሁ መተናል። ይሄንን እንግዲህ በሳውዲ አረቢያ የሚገኙ እህቶች ናቸው ይሄንን እንድናደርስላችሁ ያዘዙን። እናታችን እንግዲህ ተመልካቾቼ ይሄ ይዤልህ የመጣሁት ነገር በነገራችን ላይ ጤነኛ የሆነ ሰው ነው አብዛኛው። ቡናም ተቆልቶ በስነ ስርዓት ተሰርቶ ነው እንግዲህ የሚፈላው። ምስርም በስነ ስርዓት ወጥ ተሰርቶ ነው እንግዲህ የሚበላው። እኔ ያሰብኩት እንግዲህ እንደማንኛውም እስከዛሬ እንደማደርገው ድንገት ነው የመጣሁት። ድንገት ስመጣ ደግሞ እንግዲህ የምታዩት ነገር ነው የገጠመኝ ማለት ነው። ስለዚህ ቢሆንም ደግሞ ኢንሻአላህ እንግዲህ ልጃቸው የቻለውን ያክል ይሄንን ሰርቶ ያበላቸዋል ብዬ አስባለሁኝ። ከዛ በተረፈ ደግሞ እንግዲህ አንድ በሳውዲ አረቢያ የምትገኝ እህታችን፣ አንድ በሳውዲ አረቢያ የምትገኝ ሌላ አንድ እህታችን ለብቻዋ ደግሞ ይሄንን 2000 ብር በጥሬው እንደሰጣችሁ አዛኛለኝ። ለእናንተ ለሚያስፈልጋችሁ ነገር ኢንሻአላህ ለልጃችሁ ትሰጡትና የምትፈልጉትን ነገር ያርግላችሁ። ኧረ ሐኪም ብር አጥቼ ነው ሐኪም መሄጃ አጥቼ እኮ ነው። ሐኪም እሄድበታለሁ። በቃ እንኩ አላህ ይስጥልኝ። አሜን። ልጃቸው ትንሽ የአእምሮ እከንም አለበት። በደንብ አስተዝቦ የሚያደርግ ነገር አለም። እናት ስለሆኑበት ብቻ ነው። ለዛም ነው አይደለ? ትንሽ ያመዋል አይደለ? ለዛም ነው ብዙ ነገር ላያወራ የፈለገው። እሱም ሳያመዋል ኢንሻአላህ እንግዲህ እሱንም አላህ ያሽረው፣ እናታችንንም እንግዲህ አላህ እንዲያሽራት እኛም የቻልነውን ነገር እናደርግላችኋለሁ። እኔም ማግኘት የምፈልጉ የቻናላችን ተከታታዮች ከስር በሚገኘው በዋትስአፕ እና በኢሞ ቁጥር ያናግሩኝ። ስለዚህ የቻልነውን ነገር አድርገን እነዚህን እናት ደግሞ በፊት ትንሽ ስራ ይሰሩ ነበረ። 1 ወራቸው ነው እንደዚህ ከሆኑ። ስለዚህ ወደ ነበሩበት ሁኔታ ለመመለስ የቻልነውን ነገር እናደርግላችኋለሁ። አሚን አሚን ኢንሻአላህ። እናታችን አይዟችሁ፣ አላህ ስንት ነገር አለው
ኢንሻአላህ ከዚህ ቦታ ደግሞ ትነሱ ይሆናል። አይዟችሁ። እንጃ ምን አውቃለሁ ልጄ። ኢንሻአላህ አንሳኝና ላንሳችሁ። እሺ አሁን አይ ሕክምና እኮ በህዲድ ነበረ። በምን ብር ልሂድ? በረካውን አሜን አላህ ይስጥልኝ። አሜን አሜን። ሁለመናህም አይነካ ይደካም ያማረው። እናንተንም አላህ ያሽራችሁ። አሜን አላህ ያሽራችሁ። እኛም የቻልነው እንሞክራለን። ኢንሻአላህ አላህ ያሽራችሁ። በቅርቡ ኢንሻአላህ ቆባችሁ እናያችሁ። አይዟችሁ። አሜን። አትንካና አይባልም። ለበጎ ነው ኢንሻአላህ። እሺ ላስተኛችሁ። አሁን አስተኛኛው። እሺ አንሳኝና ልመርቅህ ብለው ስላሉኝ ነው ያነሳኋቸው። ስለዚህ ለዛሬ ይዤላችሁ የመጣሁት የረመዳን ዚያራ ቪዲዮአችን ያያችሁትን ይመስላል። ኢንሻአላህ እንግዲህ በቻላችሁ አቅም እነዚህን እናት እንድታግዟቸው ጠይቃችኋለሁ ማለት ነው ተመልካቾቼ። እኛም ማግኘት የፈለጋችሁ የቻናላችን ተከታታዮች ደግሞ ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እንደምታዩት እናታችን የሚተኙበት ቦታ ጭምር ኢንሻአላህ ሐኪም ሄዱና ታዩበት። የሚወስዳችሁ ሰው አለ ታዲያ? አለ ጎረቤት አለች። በቃ ጥሯትና ሐኪም ሄዱበት ወስደኛለህ። የቻናሌ ተከታዮች እንግዲህ እኔ በቁም ያሉ መንቀሳቀስ የሚችሉ ግን የደከሙ ቤተሰቦች ናቸው ብዬ ነበር ወደዚህ ቤት የመጣሁት። መጥቼ ያጋጠመኝ ነገር እንግዲህ ያያችሁትን ይመስላል። ኢንሻአላህ የበኩላችሁን እንድትወጡ ጠይቃችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። አገር ሰላም ካልሆነ እንደነዚህ አይነት ቤተሰቦችን መርዳት አይቻልምና አላህ ሰላሙን ሁሉ ለሀገራችን ያብዛልን። ይህን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።